ስጋዋን ከቆዳዋ በመለየት እንዲሁም የእናቶች ምልክት የሆነውን ሁለት ጡቶቿን በመቁረጥ ራቁቷን ጎትተው በፍኖተ ሰላም ከተማ አቅራቢያ በምትገኘው ወይንም ከፍኖተ ሰላም 9 ኪሎ ሜትር በምትልቀው የማንኩሳ ከተማ ላይ ቃነ ስጋዋን ዘርረዋት ለሙሉ ቀን እንድትታይ በማድረግ ከፍተኛ በጣም አስጸያፊ ድርጊት ፈጽመዋል። እንግዲህ መሳይ ይህ ድርጊት የተፈጸመው የፋኖ ኃይሎች አንደኛ የቆሰሉ የአገዛዙን ጦር ሕክምና እንዲያገኙ ለቀይ መስቀል ለዓለም አቀፍ ቀይ መስቀል አባላት ባስረከቡበት ሳምንት መሆኑ ደግሞ እጅግ በጣም የሚያስተዛዝብ ነገር ነው። እንደዚህ ምርኮኞችንም እንዲሁ የማረኳቸው ምርኮኞች ለሕክምና እንዲያገኙ ከማድረግ በተጨማሪ ለዓለም አቀፍ ቀይ መስቀል ማህበር በማስረከብ ወደ ቤተሰብ ስጋዋን ከቆዳዋ በመለየት እንዲሁም የእናቶች ምልክት የሆነውን ሁለት ጡቶቿን በመቁረጥ ራቁቷን ጎትተው በፍኖተ ሰላም ከተማ አቅራቢያ በምትገኘው ወይንም ከፍኖተ ሰላም 9 ኪሎ ሜትር በምትልቀው የማንኩሳ ከተማ ላይ ቃነ ስጋዋን ዘርረዋት ለሙሉ ቀን እንድትታይ በማድረግ ከፍተኛ በጣም አስጸያፊ ድርጊት ፈጽመዋል። እንግዲህ መሳይ ይህ ድርጊት የተፈጸመው የፋኖ ኃይሎች አንደኛ የቆሰሉ የአገዛዙን ጦር ሕክምና እንዲያገኙ ለቀይ መስቀል ለዓለም አቀፍ ቀይ መስቀል አባላት ባስረከቡበት ሳምንት መሆኑ ደግሞ እጅግ በጣም የሚያስተዛዝብ ነገር ነው። እንደዚህ ምርኮኞችንም እንዲሁ የማረኳቸው ምርኮኞች ለሕክምና እንዲያገኙ ከማድረግ በተጨማሪ ለዓለም አቀፍ ቀይ መስቀል ማህበር በማስረከብ ወደ ቤተሰብ